ሰላም የዩቲዩብ ቤተሰቦቼ እንግዲህ እንደምታዩት ስምንቱን ጨዋታ አሸንፈናል። ግን በቀደም ስጫወት አንድ ጨዋታ ተሸንፌያለሁ ማለት ነው እና አሁን አንድ ልብ ነው የሚቀረኝ። ከዚህ በፊት ሁለት ጨዋታ ስለተሸነፍኩ አንድ ልብ ቀርቶኛል ማለት ነው እና ዘጠነኛውን ጨዋታችንን ካሸነፍን ወርቃማ ተጫዋች የሚሰጠን ይሆናል። ሌጀንዳሪ ኤጀንት ሊሰጠን ይችላል። ግን እነዚህ እስከሚከፈቱ እንጠብቃለን ማለት ነው እና በኋላ ሲከፈቱ እነዚህን ስቀበል አሳያችኋለሁ ማለት ነው እና አሁን ቀጥታ ሄደን አሁን ኢቨንቱን ለመጨረስ እንሞክራለን ማለት ነው። Defending. Courtois has got it now. Short throw. Oh, we got that cross all wrong. This is Doku. He's got the ball and is in full sprint. Now Lukaku. Oh, and dispossessed there. Long throw. Skillful pass. Doku, great run. Well, he's certainly made the goalkeeper work. He's unlucky not to score. Just needed a bit more composure to get that shot on target. Here's his chance. Oh, it's Lukaku አግብቶታል ማለት ነው። and I wonder now whether that will give them some momentum. ግን አሁን በጣም ስፒድ ጨምሯል እና This is Doku. The fans are on their feet. Lukaku man of the match. እንግዲህ ልጁን ለባዶ እየመራ ነው። ፖዝ አድርጓል ማለት ነው እና እንመለሳለን። ይሄው እንደምታዩት 3-0 እየመራው ነው ማለት ነው። ሉካኩ አንድ ጎል ጨምሯል። ለትሮሳርድ አሲስት አድርጎለት ሶስተኛ ጎል ጨምሯል ማለት ነው። ትሮሳርድ እየሄደ ነው። ትሮሳርድ ወጣ ተሳሳተው ማለት ነው። ልጁ ፖዝ አድርጓል። ሊወጣልኝ ነው መሰለኝ። ቢወጣልኝ ምን አለ። የስ ወጥቶልናል ማለት ነው እና አሁን ከ4 ሰዓታት በኋላ ጠብቀን ጥቁሮች እስከሚመጡ ጠብቃለን ማለት ነው። እነዛ ጥቁሮች ሲመጡ ኤጀንቱን እንሞክራለን። ግን ለአሁን ብር ስላለን ቤሊንጋምን እንገዛዋለን ማለት ነው። He brings not only his skill and experience, but real. They've got their man. It's Jude Bellingham. እንግዲህ እንደምታዩት ወርልድ ካፕ ሂሮስ መጥተዋል ማለት ነው እና ከነዚህ ነው ኤጀንትስን ነክተን የምንቀበለው ማለት ነው እና በኋላ መተን ስቀበል አሳያችኋለሁ ማለት ነው። አመሰግናለሁ። እንደምጣለውኩም ነበር ቤሊንጋም ዋው አቤት አሰጣኝ ልክ እንደሞ
ሞከርኩ ክርስቲያኖ ማለፍ ሰጥስ ያው እንደምታዩት ከሆነ ትራንስፈር ላይ ወርልድ ካፕ ሂሮስ መጥተዋል ማለት ነው እና አሁን እንቀበላቸዋለን። እንግዲህ 6.8% ነው እኔ የመቀበል እድል ያለኝ። እስቲ እንየው። እንግዲህ ግሪንውድ ነው ማለት ነው የተሰጠን። ምንም እንትን የለም የተሻለ ነገር የተሻለ ተጫዋች አልተሰጠንም ማለት ነው እና በጣም ያናድዳል ማለት ነው እና እንግዲህ ግሪንውድ ስለተሰጠኝ በጣም ተናድጃለሁ። ግን ሌላ ኢቨንት ጨርሰን እንትን እንላለን ማለት ነው።